ሰላም ውድ ኦርቶዶክሳውያን ግብረ ትሩፋት የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ሁለተኛ ሱቃችን እዚሁ አዲስ አበባ በመካኒሳ አቡዬ ገብረ መንፈስ ቅዱስ ህንፃ ሁለተኛ ፎቅ ላይ ከፍተናል። እንደዚህ ባማረ መልኩ ማለት ነው። እንግዲህ የፈለጋችሁትን እዚህ ሱቅ መታችሁ ማግኘት መግዛት ትችላላችሁ። ለንስሐ አባቶቻችሁ መስቀል፣ የጸሎት መጽሐፍ፣ መቁጠሪያ የፈለጋችሁትን የገዳሙን ምርት እዚህ የመጣችሁ ማዘዝ ትችላላችሁ በፈለጋችሁት ሳይዝ። እንደዚህም ከፈለጋችሁ በፓኬጅም አለን። የገዳሙን ምርት በፓኬጅም መግዛት ትችላላችሁ ማለት ነው። ከዚህ በመቀጠል እንግዲህ እንደምታዩት ገዳሙ ራሱ የሚያዘጋጀው በርበሬ አለ፣ ሽሮ አለ፣ ምጥን አለ፣ ጥቁር አዝሙድ አለ፣ ትንሽና ትልቅ አለን። በርበሬም እንደዚሁ በሳይዝ ነው ያለን። ማርም ደግሞ በሁለት አማራጭ አለን፣ ነጭና ጥቁር። እሱንም ከሩብ እስከ 3 ኪሎ ማግኘት ትችላላችሁ ማለት ነው። እዚህ ጋር ደግሞ ነጭ እጣን አለ፣ ዘቢብ አለ። እነሱም በሳይዝ ማለት ነው። በፈለጋችሁት አማራጭ መጽሐፍት አሉ፣ መዝሙረ ዳዊት አለ፣ የጸሎት መጽሐፍት አሉ፣ የገዳሙ ምርቶች የሆኑ ኮፍያዎች አሉ፣ ፎጣዎች አሉ። እዚህ ሱቅ ከመጣችሁ የምታጡት አንዳችም ነገር የለም። ሁሉንም ገዝታችሁ ሸምታችሁ የበረከቱ ተካፋይ ሆናችሁ መመለስ ትችላላችሁ ማለት ነው። እዚህ ጋር የምታያቸው ፎጣዎች ትመርጣላችሁ። ከለርና ሳይዙን የሚመቻችሁን ከመረጣችሁ በኋላ እዚህ ጋር እንደምታዩት ደግሞ የተጠቀለለ ነው የሚሰጣችሁ። የምትገዙት የተጠቀለለ ነው። እዛ መርጣችሁ እዚህ ገዝታችሁ ትሄዳላችሁ ማለት ነው። ከዚህ ቀጥለን የምናየው ደግሞ የገዳሙ ምርቶች የሆኑት ልብሶችን ነው። ልብሶችንም እንደዚሁ በሳይዝ በከለር የፈለጋችሁትን መርጣችሁ ማግኘት ትችላላችሁ። እዚህ ጋር ደግሞ የገዳሙ ምርት የሆነው በእውነት ጥራቱን የጠበቀ በርበሬ፣ ምጥንና ሽሮን ታገኛላችሁ። እዚህ ጋር የሚታያችሁ አለ አይደል? እነዚህ ዩዝ እንደ ስሮ ናቸው። አንዴ ተጠቅማችሁ የምንጥለው ማር ቀምሳችሁ ነው የምትገዙት። ነጭ ማር ነው እንደምታዩት። ቀምሳችሁ የማይመቻችሁ ከሆነ አለመግዛት መብታችሁ ነው፣ አናስገድድም ማለት ነው። ትወዱታላችሁ፣ ትቀምሳላችሁ። ከዛ የቀመሳችሁበትን ደግሞ ቆሻሻ መጣያ ውስጥ ትጥላላችሁ። እዚህ ጋር እንደምታዩት ፎጣዎቹን በከለር ትመርጣላችሁ። ከዚህ መርጣችሁ የተጠቀለለውን የምትገዙት። መጨረሻ ላይ ደግሞ እዚህ ጋር የምታዩት የገዳሙ ሙዳየ ምጽዋት ነው። እዛው ሱቅ ከሄዳችሁ ገዳሙን መርዳት የምትፈልጉ የምትችሉትን ሙዳየ ምጽዋት ውስጥ አስቀምጣችሁ ትሄዳላችሁ። የበረከት ማለት ነው። በቋሚነት ደግሞ ገዳሙን መደገፍ ለምትፈልጉ የገዳሙን አካውንት እናስቀምጥላችኋለን። ሱቃችንን ሄዳችሁ ስታዩ እንደዚህ በቴክኖሎጂ የበለጸገ ሱቅ ነው የምታዩት። እዚህ ጋር እንደምታዩ በሩ እንኳን በአሻራ ነው የሚከፈተው። ይታያችኋል አይደል? የአሻራ ምልክት ነው እዚህ ጋር ያለውና ካሜራ አለው። በካሜራ የታገዘ ነው። ሲስተማቲካል የሆነ ነው። በሲስተም ኦርደር ማድረግ ትችላላችሁ በያላችሁበት